የዛሬው ግን ከትዳር በፊት ኪሲንግ is okay ምን ይመስልሻል? መሲግ ኪስ እያደረግን ነው ግን we don't feel right እና እግዚአብሔር ፈቃድ አይመስለንም ይሉኛል። ዛሬ አንድ ነገር ላቀርብ ነው የመጣሁት። አንድ በጣም ኢምፖርታንት በየሄድኩበት ከተማ ሀገር በሙሉ የምጠየቀው በተለይ ለቲኔጀርስ ለያንግ አዳልትስ ሴሚናር ከሰጠ በኋላ የምጠየቀው frequently በጽሁፍም ሆነ በተለያየ መንገድ የምጠየቀው ጥያቄ እሱ ምንድነው? is kissing okay before marriage የሚል ጥያቄ ነው። ጥያቄው ቀጥተኛ መልሱ kissing before marriage is not okay ይሄ ቀላል ነገር ነው ብዬ አምናለሁኝ። ማለት ትክክል ይሁን አይሁን የሚለውን ለማወቅ ማለት ነው። ግን ደግሞ እኔም በልጅነቴ ያለሁኝ አንድ ነገር ትክክል አይደለም ትክክል ነው የሚለውን ነገር ብዙ ጊዜ መቀበል ይከብደኝ ነበር። ምክንያቱም ኤክስፕላኔሽን ከሌለው የሰው ምርጫ ይመስላል፣ የሰው አስተሳሰብ ይመስላል፣ ማለት የሰው ኦፒኒየን እና ያንን ደግሞ ዲቴል ማወቅ ጥሩ ነው ለኛ መልካም የሆነውን ነገር እንድንመርጥ። አንደኛ ነገር ኪሲንግ መጽሐፍ ቅዱስ ላይ ከትዳር ውጪ የተነገረ ነገር የለም። እንደዚህ ስል ብዙ ጊዜ ሰዎች ኪሲንግ ደግሞ መጽሐፍ ቅዱስ ላይ ተጽፏል እንዴ ይላሉ። አዎ ተጽፏል፣ በጣም ቆንጆ ሆኖ ያውም መኃልየ ላይ በጣም ጥሩ በሆነ መንገድ ተጽፏል። ግን ስለ ኪሲንግ ሲናገር በትዳር ውስጥ ነው የተነገረውና ከትዳር ውጪ ኪሲንግ የለም። ብዙ ጊዜ ደግሞ በጽሁፎቼ ላይ እንደምገልጸው ኪሲንግ እኔ በግሌ ዲፋይን ማደርገው ሚኒ ሴክስ ብዬ ነው ዲፋይን ማደርገው because it is mini sex kissing ራሱ የሴክስ ፓርት ነው፣ የሴክስ አንደኛው ክፍል ነው። በሌላው መንገድ ደግሞ ማየው እንዴት ነው በሳይንሱም ስናየው የሴክስ ራሱ ማለት ኪሲንግ ራሱ ሰውነትን ለሴክስ ያዘጋጃል። ለምሳሌ ወንድና ሴት ሲሳሳሙ በከንፈሮቻቸው ላይ ያሉ ነርቮች የሚልኩት ሜሴጅ ለአይምሮ ሴክስ ሊመጣ ነውና ሰውነትን ለሴክስ አዘጋጅ የሚል ነው። ማንም ሰው ሲሳሳም ሌላ ነገር ማሰብ አይችልም፣ ምክንያቱም እግዚአብሔር እንደሱ አልሰራንም። የምናስበው ስለ ሴክስ ብቻ ነው። ስለዚህ ከትዳር በፊት ሰው ራሱን ለዛ ማጋለጥ ስለሌለበት፣ ራሱን ለዛ መስጠት ስለሌለበት ወደዛ የሚገፋውን ነገር ወደ ምን ሴክስ ከትዳር በፊት ማድረግ ቦታ እንዳይገፋው ራሱ መጠበቅ አለበት። ስለዚህ ለመጠበቅ ኪሲንግን አቮይድ ባደረገው ቁጥር ለዛ ፈተና መጋለጥን አቮይድ ማድረግ ይችላል። ስለዚህ እነዚህ ነርቮች ቅድም እንደነገርኳችሁ የሴክሹዋል ሆርሞኖች በሰውነት በነዛ ወንድና ሴት መካከል በሰውነታቸው እንዲለቀቅ ያደርጋል። እነዚህ ሴክስ ሆርሞኖች ደግሞ በሰውነት ውስጥ ከተለቀቁ በኋላ ሰውነት ሴክሹዋል ሪሊዝ እንዲያገኝ በጣም ይገፋሉ። ስለዚህ ብዙ ጊዜ ቦርን አጌን ክርስቲያንስ እኔ ሴክስ አላደርግም ከትዳር በፊት ሴክስ ትክክል አይደለም ብለው ግን ኪሲንግን ፕራክቲስ የሚያደርጉ ብዙ ጊዜ በማስተርቤሽን ኤንጌጅ ያደርጋሉ፣ ወይም ደግሞ ፖርን በማየት ወይም ደግሞ አንዳንዶች ኮመንሊ የምሰማው ደግሞ ቤታቸው ከገቡ ከተኙ በኋላ ህልማቸው በሙሉ ፖርኖግራፊክ ይሆናል። በቃ ሴክስ የተሞላበት ህልም ይሆናል። ያ ምንድነው? በሰውነታቸው የተለቀቀው ሆርሞን ሪዛልት ነው። ስለዚህ እነዚህ ነገሮች መሸሽ መልካም ነው። አንድ ወንድና አንድ ሴት ሲፋቀር ለሴክስ መፈላለጉ ጤና ነው፣ በሽታ አይደለም። በጣም ጤንነት ምልክት ነው። ግን ከትዳር በፊት ሴክስን ለማድረግ መሄድ ግን የእግዚአብሔር ሐሳብ አይደለም። እንደገና እኛም ደግሞ ለዛ አልተፈጠርንም። እሱን እንዴት ብያየዋለሁ? በለስትና በፍቅር መካከል በለስትና በላቭ መካከል ያለ ትልቅ ልዩነት ይመስለኛል። ለስት ምንድነው? ይሄ እግዚአብሔር ሐሳብ ያልሆነው የኛ ያልሆነውን ነገር ለማግኘት መፈለግ ማለት ነው ለስት ባጭሩ ትርጉሙ። ስለዚህ ነገ ሊያገባት ያለችውን ሴት በቃ እኔ ወድጃታለሁ ከሷ በኋላ ሌላ ሴት አልፈልግም ብሎ ዛሬ እሷን ወደ አልጋ ይዞ መሄድ ኃጢአት ነው። ኦፍ ኮርስ ግን እሷን መፈለጉ ለስት ነው። መፈለጉ ግን አይ እኔ እጠብቃለሁ ሚስቴ እስክትሆን፣ ዛሬ ሚስቴ አይደለችም፣ ዛሬ ጭኛዬ ናት፣ ዛሬ ቃል ኪዳን ተለዋውጠን ይሆናል፣ በቃ እኔ ካንቺ ጋር አንተ ከኔ ጋር ተባብለን ይሆናል፣ ነገ ነው የምንጋባው፣ ነገ ነው በህዝብና በእግዚአብሔር ፊት ቃል ኪዳናችን የምንለዋወጠው፣ ዛሬ ግን አልነካትም ብሎ የሚጠብቅ ግን እውነተኛ ፍቅር ይባላል። አይ ግድ የለም ነገ መጋባታችን አይቀርም ዛሬ ይሁን፣ ለስት ነው። ለስት ማለት ለኛ ያልሆነ ለኛ ያልተገባውን ነገር መውሰድ ማለት ነው፣ መስረቅ ማለት ነው። ለስት ደግሞ የእግዚአብሔር ቃል እንደሚናገረው ማቴዎስ 5
ከ27 እስከ 28 ላይ ሴትን አይቶ የተመኘ ይላል ጌታ ኢየሱስ። ይኸውላችሁ ሚስትን አይቶ የተመኘ አይልም። ለምን? ሚስትን አይቶ ለሴክስ መፈለግ ጤንነት ነው። ሌላ ሴት ግን አይቶ ለሴክስ መፈለግ ዛሬ በቃ ላገኛችን ሴት ማለት ኃጢአት ነው፣ ለስት ነው። እሱ ደግሞ በእግዚአብሔር ቃል እንደ ዝሙት ነው። በቃ ዝሙት እንደ ዝሙት ሳይሆን ዝሙት ነው፣ ራሱ ዝሙት ነው። ዝሙት በልብ ነው ተሰርቶ የሚያልቀው፣ ከዛ ነው በአክሽን ማኒፌስት የሚያደርገው። ስለዚህ ኪሲንግ ወደዛ ሰውን ይገፈትራል፣ ወደዛ ኃጢአት ውስጥ ወደ ልብ መርከስ ውስጥ ያስገባል። ሌላ ደግሞ ኪሲንግን የማየው ለእኔ በግሌ በተለይ ይሄኛው ኤክስፕላኔሽን በልጅነቴ ይሄንን ኤክስፕላኔሽን በመጽሐፍ ላይ ሳነበው በጣም ነው ደስ ያለኝ። እሱ ምንድነው? ኪሲንግ ራሱ አንደኛው የአንድ ወንድና የአንድ ሴት አንድ አካል የመሆን ምልክት ነው። ምክንያቱም በሰው አፍ ውስጥ ምራቅ አለ። ኪሲንግ ላይ ሰው ምራቅ ይለዋወጣል። ምራቅ ውስጥ ደግሞ ሁሉ ነገር አለ። እኔ እንዲያውም ብዙ ጊዜ ምራቅን እንዴት አየዋለሁ? የሰው ማንነት ሲግኔቸር የያዘ ነገር ነው። ስለዚህ ወንድና ሴት ሲሳሳሙ ምራቅ ይለዋወጣሉ። ይሄ ምራቅ የመለዋወጥ ባህሪ ምንድነው? የአንድነት የአንድ አካል የመሆናቸው ምልክት ነው። በሷ ውስጥ ያለ ነገር በሙሉ በሱ ውስጥ ይሆናል፣ በሱ ውስጥ ያለ ነገር በሙሉ ደግሞ በሷ ውስጥ ይሆናል። አሁን ለምሳሌ በአፍ ውስጥ ብዙ ባክቴሪያ አሉ፣ ፈንገስ አሉ። ሰው ደግሞ ህመም ካለበት ቫይረስ አለ። እነዚህ በሙሉ በሰው አፍ ውስጥ አሉ። ስለዚህ ሰው ሲሳሳም እነዚህን ይለዋወጣል፣ አንድ አካል ይሆናል። አንድ አካል ግን መሆን ከትዳር ውጪ በጣም አደገኛ ነገር ነው። እግዚአብሔር ያልፈጠረን ያልሰራን ቦታ ስለሆነ የእግዚአብሔር በረከት የሌለበት ለአእምሯችን የማይመች ሰውነታችንን ለእግዚአብሔር ቃልና መንፈስ ስራ አዘጋጅተን ማቅረብ የማንችልበት ቦታ ላይ ያደርገናል። እንዲያውም የሚገርማችሁ ነገር በእውነት ወደ እግዚአብሔር ቃል ስንመጣ ከመንፈሱ ጋር ህብረት ስናደርግ እኔ I've never seen couple የሆኑ በቃ መሳሳምም it's okay ያው ከእግዚአብሔር ጋር ፌሎሺፕ ያደረግን ነው ጌታም እየባረከን ነው የሚሉ ገጥሞኛ ያውቁ። እንዲያው በተለይ በካውንስሊንግ ማገኘው ምን ይመስልሻል መሲክ ኪስ ያደረግን ነው ግን we don't feel right እና እግዚአብሔር ፈቃድ አይመስለንም ይሉኛል። እና እውነተኛ በእግዚአብሔር ስንመራ ትክክለኛው መንገድ እናውቃለን። ኪሲንግ ደግሞ ለትዳር ሴቭ ማድረግ በጣም ኢምፖርታንት ነገር ነው። ሁሉ ነገር ውብ ያደርገዋል። ኪሲንግ በጣም ኢምፖርታንት የሴክስ ፓርት ኦፍ ሴክስ ነው። የሚያሳዝነው ነገር ግን ያልተጋቡ ሰዎች ነው የሚሳሳሙት። ብዙ ጊዜ የተጋቡ ሰዎች ደግሞ አይሳሳሙም። ስለዚህ ይሄንን ቪዲዮ እንደ ድንገት የተጋባችሁ ሰዎች ካያችሁ ለእናንተ ኢንካሬጅ ማድረጋችሁ ፕሊዝ ኪሲንግን በትዳራችሁ ፎስተር አድርጉት። ምክንያቱም ኪሲንግ የራሱ የሆነ ፓርት አለው። ሜሬጅ ሴሚናሪ ላይ ብዙ ጊዜ ስለ ኪሲንግ እናገራለሁ። የዛሬው ግን ከትዳር በፊት ኪሲንግ is okay, it is not okay። እግዚአብሔርን ቃል አንድ ቃል አንብብላችሁና ልዝጋው። ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 3 በጣም የምወደው ቃል ነው። ሁሉም እግዚአብሔር ቃል ወዳለሁ፣ ግን ይሄንን በተመለከተ ይሄን ቃል አዳምጡት። ለቅዱሳን እንደሚገባ ግን ዝሙትና እርኩሰት ሁሉ ወይም መመኘት በእናንተ ዘንድ ከቶ አይሰማ። በእንግሊዘኛው ምን ይላል? ሂንት። ከቶ ማለት በእንግሊዘኛው ሂንት ይለዋል። ሂንት የሆነ ሂንት እንኳን በእናንተ ዘንድ አይገኝም። ዛሬ ወንድና ሴት ካፕል ቢሆኑ በጣም ቢዋደዱ ነገ እንጋባለን እንኳን ብለው ፕሮሚስ ቢለዋወጡ ግን ዛሬ ካፕል ናቸው፣ አልተጋቡም። ዛሬ እህትና ወንድም ናቸው በክርስቶስ፣ ነገ ግን አንድ አካል ናቸው ሲጋቡ ማለት ነው። ሰው ደግሞ ዛሬ ነው እንጂ መኖር ያለበት ነገ አይደለም። ዛሬ ነው የተሰጠን። ነገ ሲጋቡ መቀጠል ይችላሉ። if you have any question መጠየቅ ትችላላችሁ ፌስቡክ ላይ ወይም ዌብሳይት ላይ ወይም ዩቲዩብ ላይ። thank you for watching።